በተለይ እኔ አይቶኛል። ከስንት ቆሻሻ ውስጥ ተነስቼ እዚህ አድርሶኝ ዛሬ ቆንጆ ቤት ሰጥቶኝ የመሰለ ቤት ሰጥቶኝ ስላስቀመጠኝ በጣም ነው የማመሰግነው። በጣም እኔ ባለቤቴ ራሱ ታማሚ እሱን አይቶ ከቆሻሻ ከመጠለያ ውስጥ አውጥቶኝ ከሰው እኩል አድርጎኝ ለዚህ ላበቃኝ በጣም አመሰግናለሁ። መንግስታችንንም በጣም ነው የማመሰግነው። በተለይ እኔ አይቶኛል። አሁንም ፀሐይ ይወጣለት በእኔ እንደወጣልኝ ለሱም ይወጣለት። ላረጉልኝ ሁሉ በጎኔ ቆሞ ላሉት ሁሉ በተለይ ወረዳችን ወረዳ 4ን በተለይ ያደረገልኝ ውለታ አልከፍለውም። እግዚአብሔር ይክፈላቸው እና ችግሬ በጣም ትልቅ ነበር። እምጎርሰው እንኳን የሌለኝ ሰው ነኝ። ስራ የለኝ ምን የለኝ። በሽተኛ እየቁጭ ብዬ ልጅም አለኝ። መንግስታችን ትምህርት እያስተማረልኝ እያጎረሰልኝ ያቆየልኝ በጣም ነው የማመሰግነው። በጣም ሁሉንም ነው የማመሰግነው። እኔ ከከተማ እስከ ወረዳ ያሉትን በሙሉ አይተውኝ ያደረጉልኝ ውለታ ፈጣሪ ይክፈላቸው። የታገሉልኝም ደግሞ ብዙ አመራሮች አሉ። እነሱንም እግዚአብሔር ውለታውን ይክፈላቸው።